ስማ ደግሞ ቅድም ቸርሽሜን አግኝቼው ነበር። ለምን አገኘሽው? አግኝቼው ስለ ድንገት ግቢ ውስጥ ተገናኝተን ነው። እና ታዲያ ምን አለሽ? ከናታን ፍቅር እንደያዘሽ ሰማሁ አለኝ። ቲቸር በቃሉ ነግሮት ነው? እሱማ ኧረ ውሸቴን ነው ስለው ምን ቢለኝ ጥሩ ነው። እሺ ምን አለሽ? አትዋሺ፣ እንደምታፈቅሪኝ ፊትሽ ላይ ያስታውቅብሻል አላለኝም? ቆይ ፊቴ ላይ ያስታውቃል እንዴ? ምን ነው የሚያስታውቅብሽ? እንደማፈቅርክ። እንዴ ታፈቅርኛለሽ እንዴ? ከማፍቀርም በላይ ነው። በቃ ቀለድሽ? እኔማ አልቀለድኩም። ፊቴ ላይ ፍቅር እንደያዘኝ ማስታወቁ አይቀርም። በኩርኩም ብያናትሽ እንዳልበጥስልሽ። ቴክስት ከምደራረገው ልጅ ጋር ፍቅር እንደያዘኝ ፊቴ ላይ ያስታውቅም። እኔ ምን አቅልሻለሁ? ምንድን ነው የደበረ ትመስላለህ? ይሄንን ፊትሽና የእጅ ሎሬሽን እየሰማሁ እንዴት አይደብረኝም? እስኪ በደንብ ፊት ያስጠላል። በጣም ነው። በስማ እኔ ራሱ ለሞራልሽ ብዬ ነው አጠገብሽ ያለሁት። እውነት ካንተ የበለጠ አስጠላለሁ? እኔ እኮ ለአንቺ ሻሩክሽ ነኝ። እሱ ግን በጣም ቆንጆ እንደሆንኩ ነው የሚነግረኝ። እኔ ግን ይሄ ልጅ ይቅርብሽ ተናግሬያለሁ። እንዴ ለምን ሲባል ነው የሚቀርብኝ? ውሸታም ነው። ምን ብሎ ዋሽ? ቆንጆ ነሽ ብሎ ዋሽቶሻል። እስኪ ቆንጆ አይደለሽም ብለህ ማል አልበልም። አየህ ቆንጆ ስለሆንክ ልትብል አትችልም። ሎሽ አመዳም አይጥ እኮ ትናከሳለች። መሲ አንቺ ያምሻል እንዴ? አንቺ በቃ ረፊ ጋምባላክ እንዳትናከሽ። ቆንጆ ነሽ። ድገሞ በጣም ቆንጆ ነሽ። እንደዚህ ምን እንጂ በሽተኛ ነሽ ልጅ። ቆይ እኔ ብለው ተርበሻል እንዴ? ቤት ምግብ አይሰጥሽም? አዎ ፍቅር እርቦኛል። አበረ ነው እናቴ። አንቺ ነው ይጠብሱ ነክሰሽ ነው የምትጨርሺው። እንደዛ ከሆነ ልንከሳ። መሲ ተይ መሲ። በቃ አይጨክንብኝም ብለሽ ነው አንቺ ግን የምትጨክኝብኝ። በቃ ይቅርታ።